የምንጊዜው አሸናፊ መሐመድ አሊ በሰብአዊ መብት ጉዳዮች ላይ ተሳትፏል። በ1983 በኢራቅ ሳዳም ሁሴን ያገታቸውን 20 የውጭ ዜጎች ለማስለቀቅ አንደኛው አግባቢ ሆኖ የተመረጠው መሐመድ አሊ ነበር። 4 ጊዜ አግብቶ 8 ልጆችና አንድ የማደጎ ልጅ ያለው መሐመድ አሊ በነርቭ በሽታ በመያዙ አልከፋውም። እንዲያውም አላህ ወደ ገነት ሊያገባው ስለፈለገ ለርሱ ብሎ እንዳደረገለት በጽኑ ያምናል። ከሴት ጋር መዳራት አለቅጥ ወድ ነበር። በሽታዊና መሌን አስቶኝ አሁን ወደ ጀነት ለመግባት እድል አለኝ። በአትላንታ በ1988 የተደረገውን የኦሎምፒክ ውድድር ለመክፈት የሮም ኦሎምፒክ አሸናፊ የሆነው የ56 ዓመቱ መሐመድ አሊ እድል አገኘ። ያን ጊዜ ታላቅ ክብር ተደርጎለታል። ምናልባት በኦሃዮ ወንዝ የጣለውን ወይም እንደሌሎቹ አባባል የጠፋውን የሮም ኦሎምፒኩን ሜዳሊያ ለማስታወስ የኦሎምፒክ ኮሚቴ የወርቅ ሜዳሊያ ሸለመው። ያን የመክፈቻ ስነ ስርዓት ከ3 ቢሊዮን በላይ ተመልካች ስላየው መሐመድ አሊ በዘመናቸው የማያውቁት ወጣቶች እንዲያውቁት መልካም አጋጣሚ ሆኖላቸው ይህን ሁሉ የተናገርንለት የምንጊዜው አሸናፊ መሐመድ አሊ ዛሬ የለም። ምንም ቢወደዱ ምንም ያህል ታላቅ ቢሆኑ መሞት ግድ ነውና መሐመድ አሊንም የሀገሩና የዓለም ሕዝብ ከክብርና ከፍቅር ጋር ሸኘው። በድልና በክብር የደመቀው ታሪኩ ግን ሳያቋርጥ ይቀጥላል።